እንደ ተወለድኩኝ ነው እናቴ ጣለች። በየ8 ቀኑ 10,000 ኢትዮጵያ ብር ይሰጠኛል እና እንደዚህ ቅድድድ ዳርጌ ሽንት ቤት ውስጥ ጨምሬ ዋለቅቄበት አቀለው። ቲቪ አይቻል እንዲህ ሃይማኖት የለንም እኛ ቤት ደግሞ በብዛት ያለው የጥንቆላ መጽሐፍ ስታይም የማየው ለሁላችንም የምታሳይ ማኒፌስተሮችን ነው። ከዛ ልክ ሰዎች እንዲሳይ ታሪካቸውን መናገር ጀመርኩኝ። በቃ ወንድ ነው ግን ባይሴክሹዋል ነው ማለት ኢትዮጵያ ውስጥ ራቁቴን ልሆን አላውቅም። በዛ መካከል ግን እርግዝና ተፈጠረ እና እናቴ ለምን የረገሙት ዘር እንዳይኖረው የምትጎዳው ሰው ስትፈልግ እምታየው እኔን የሆነ ነገር እያረክ ነው። በኔ ስቶሪ ነው እንዴ የምታለቅሰው? ፈጣሪን ማለት ነው። ሌላ ሰው ጋር አትሄድ። ድሮም ፈጣሪ አለ ብዬ አላምንም ነበረ እና ጠየቅኳቸው። እውነታውን እርሱ አለ ብለው ነው። እኔ ግን ያለ አይመስለኝም። አባ ገብርኤልን ጠየቅኳቸው። እግዚአብሔር ግን ምንም ሳይፈልግ ዓለምን መፍጠሩ መልካም ነው። አሁን አለ ግን እግዚአብሔር። የዛሬ ባለታሪካችንን ወደ እናንተ ለማቅረብ 3 ዓመት ፈጅቶብናል። ታሪኳ እጅግ በጣም በብዙ ውጣ ውረድ የተሞላና የሚያስተምር ነው። እንኳን ደህና መጣሽ። እንኳን ደህና ቆየህ ማን። መጀመሪያ ከብዙ ልመናና ውጣ ውረድ በኋላ ኢንተርቪው ለመስጠት ፈቃደኛ ስለሆንሽ አመሰግናለሁ። ታሪክሽም የብዙ ታሪክ ሰምቻለሁ። እንዳንቺ አይነት ግን በጣም ያስገረመኝ ያስደነቀኝ ታሪክ አልሰማሁም። ብዙ ታሪክ ሰምቻለሁ። እኔ እንግዲህ የብዙ ሺህ ሰዎችን የግል ህይወት ሰምቻለሁ። ያንቺ ግን አእምሮዬ ውስጥ ካልጠፉና የአእምሮዬን ግድግዳዎች ከያዙ ታሪኮች መካከል ለብዙ ሰዎችም ከተናገርኩት ታሪክ መካከል ያንቺ ታሪክ አንዱ ነው። ለምሳሌ ስትወለጂ እናትና አባቶች ጥለውሽ ነበረ። ከዛ አሜሪካን ሀገር ሄደሽ ደግሞ ሰይጣን የምታመልክ ሴት ጋር ኖርሽ አልፈልግም ብለሽ ቪዛሽን ጥለሽ መተሽ ነበረ። ከመጣሽ በኋላ ደግሞ የጀመርሽው ሪሌሽንሺፕ ፌል አድርጎብሽ እዛ ስራ ቦታ ላይ ሀፕን ያደረገውን ነገር አስታውሳለሁና እስቲ ከልጅነትሽ እንጀምር። እንዴት ነበር ልጅነትሽ? እንደ ተወለድኩኝ ነው እናቴ ጣለች። እናትሽ ናት የጣለሽ? አዎ እናቴ ነች የጣለችኝ። የቆሻሻ መጣያ ገንዳ ውስጥ ማለት ነው። ስጣል እንግዲህ እንደተነገረኝ የ2 ወር ህፃን ልጅ ነው የተጣልኩት። ለምን ነው የጣለችሽ? እኔ እንጃ ስላልፈለገችኝ ነው። አባትሽ አልነበረም? አልነበረም። እንደዛ እንዲህ አላውቀውም ግን አልነበረም። በቃ እና ተጣልኩኝ። ፖሊስ አነሳኝ። ከፖሊስ በፊት የአካባቢ ሰው ነው ያየኝ። ከዛም ፖሊስ አመለከቱ፣ አነሱኝ። ወደ ህፃናት ማሳደጊያ አይደለም እዛው አካባቢ የነበሩ ሰዎች የአካባቢ ሰዎች ናቸው ለ2 ዓመት ያህል ያሳደጉኝ ማለት ነው። ከዛም በኋላ ግን እኔን ይዘውኝ የነበሩ ሴት በጣም አሮጊት እና አቅማቸው የደከመ አይናቸው የማያይ ስለነበረ ወደ ህፃናት ማሳደጊያ ቀጥታ እንድገባ ነው የተደረኩት። እንግዲህ ህፃናት ማሳደጊያ ውስጥ እስከ 12 ዓመት ድረስ ህፃናት ማሳደጊያ ውስጥ ነው ያደግኩት ማለት ነው። ግን በተለያየ ጊዜ ከውጪ የሚመጡ ጎብኚዎች፣ ስፖንሰሮች እንደዚህ ስለሚያዩ የተለያዩ ልጆችን ይወስዱ ነበረ ወደ ውጪ የሚመርጧቸው የሚወስዷቸው፣ በጉዲፈቻ በሕክምና በትምህርት የሚወስዷቸው በጣም ብዙ ልጆች ነበሩ። እኔ ደግሞ እንዳጋጣሚ ብዙ ጊዜ ሲመጡ ያው እንዴት እንደሆነ አላውቅም፣ ብቻ ግን ቆንጆ ነበርኩ መሰለኝ። አሁንም ቆንጆ ነሽ? ቆንጆ ነበርኩ መሰለኝና በቃ የመጣ ሁሉ የኔ ስፖንሰር ነው። ሌላም ስፖንሰር አለው፣ ግን ለእኔ ደግሞ የተለየ ነገር ይደረግልኝ ነበርና ህፃናት ማሳደጊያ ውስጥ የተለየ ነገር ነው የሚደረግልኝ። ለምሳሌ ለሌሎቹ አንዳንድ ልብስ ከተሰጠ ለእኔ 2 ይሰጠኛል። ምግብም እንዲ ቸኮሌትም ከመጣ የመጣው ነገር ለኔ በቃ ደብል እየተደረገ ነበር የሚሰጠኝና በ12 ዓመቴ ግን አንድ መጣች ነጭ። እቺን በህልሜ አይቻታለሁ የኔ ልጅ ነች እና እኔ ነኝ የምወስዳት ማሳደጋት ብላ ከዛ ህፃናት ማሳደጊያ ውስጥ እንደወጣ አደረገች ማለት ነው። እና ወደ ራሷ ቤት እንድገባ እና እሷ ደግሞ ምንድነው በወቅቱ ኢትዮጵያ ውስጥ የእሷና ባሏ የህክምና ባለሙያዎች ነበሩና ይሄ HIV ምናምን የበዛበት የሆነ ህክምና ምናምን የሚያደርጉበት እርዳታ ለማድረግ በሚሽን የመጡ ሰዎች መካከል ነበሩና ስለዚህ እዚህ ቁጭ ብላ ብዙ ምሰራው ስራ ነበራት ያኔ ማለት ነውና ስለዚህ ቤቷ ቀጥታ ወሰደችኝ። ስራ መስራት ጀመረች። ከወሰደችኝ በኋላ እንግዲህ እኔ ከ12 ዓመት ጀምሮ ኦልሞስት ስንት ዓመት 10 ዓመት ኖራለች ኢትዮጵያ ውስጥ። ከ10 ዓመት በላይ ኖራለች መመላለስ ከጀመረች 10 ዓመት ግን ማለት ደግሞ
የራሷን ህጻናት ማሳደጊያ ፈቃድ አውጥታ መስራት የጀመረችበት በጣም ብዙ ህጻናትን መርዳት የጀመረችበት ስትሰራበት የነበረበት እንትን የዘረጋችበት ጊዜ ነው እኔን የወሰደችው ወደ ቤቱ። ከዛን እኔም ብቻ አይደለም ሌሎች ህጻናቶችንም ከዛን ወደ 38 ህጻናቶችን በቤቷ አይደለም ቤት ተከራይታ ከዛን ፖሊስ ተጥሎ ሲገኝ ሪፖርት ሲያደርግ እየሄዱ እያመጡ እዛ ውስጥ ፈንድራይዝ እያደረገች እየሰራች ማሳደግ ጀመረች። እኔ ደግሞ ኖርማሊ እሷ ቤት ገብቼ የእሷ ህጋዊ ልጅ ሆኜ የግል ትምህርት ቤት ገብቼ መማር ጀመርኩ ማለት ነው ከልጆቿ ጋር። በቃ ጎበዝ ተማሪ ነበርኩ ጎበዝ ተማሪ ነበርኩኝ። ግን አሁን ያኔ እኔ ምንም ማቀው ነገር የለም ስባል እንዴት ነው ሞግዚት አለ ሰራተኛ አለ በሰራተኛ እጅ ነው ትምህርት ቤት ሄዳለሁ እመጣለሁ የሚቋጠርልኝን የሚሰራልኝን እበላለሁ ከዛን አጠናለሁ አነባለሁ እንደዚህ አይነት ላይፍ በቃ ኖርማል ማንኛውም ሰው የሚኖረው አይነት ላይፍ። ግን ይህን ወደ እናንተ ያደረሰው ማን ያዘዋል እሸቱ ግቢ ነው። ጤናማ ምግብና መጠጣችን ይመረጣል። የግቢያችን ድባብ ሰላም ይሰጣል። ቦሌ ሰላም ሲቲ ሞል ጀርባ እንገኛለን። ይሞክሩን። ጓደኛ የሚባል ነገር ከሰው ጋር ከጎረቤት ጋር ማንገናኝበት ጓደኛ የሚባል ነገር የሌለበት አይነት ዝግት ያለ ላይፍ ከትምህርት ቤት ከቤት ትምህርት ቤት። የሷ ባዮሎጂካል ልጆች አሉ? አዎ አሉ። ስንት ናቸው? 2 ወንዶች። አንዱ ወንድ ነው ግን ባይሴክሹዋል ነው ማለት 2 ጾታ ወንድ ነው ግን ሴት ነው። ኢትዮጵያ ውስጥ እንዴ በተፈጥሮ አላ እንደዚህ አይነት ነው ሲወለድ 2 ጾታ አለው ወንዱ ልጇ ማለት ነው። ሴቷ ደግሞ ይሄ የአእምሮ እድገት ውስንነት ያለባት ኦቲስቲክ ነገር። አዎ ግን እንደዚህ በሰውነት አካል ላይ የሚታይ ሳይሆን አእምሮአዊ እድገቱ ብቻ የቆመ አይነት እንደዚህ አይነት ናት ሴት ልጇ። ወንዱ ስንት ዓመታቸው? ወንዱ 22 ዓመት ሴቷ 17 ዓመት ምናምን እንደዚህ። እና ባይሴክሹዋል what kind of life ነው? ምን አይነት ላይፍ ነው የሚኖሩት? ኖርማል ምንም ኖርማል ነው ልክ አንድ ጾታ ያለው ሰው እንደሚኖር። ሴት ነው የሚኖረው ወንድ ነው የሚኖረው? ወንድ ነው ወንድ እንደሆነ ነው ሰው የሚያውቀው። ከዛ ወንድ ነው ብሎ ነው የሚያስበው። ግን ደግሞ ውስጡ ያለው ስሜት የሚያደርገው ነገር ቤት ውስጥ የሚወደው ነገር እሱ ደግሞ ሴትነቱ ነው የሚያመዝነው። ባዮሎጂካሊ በተፈጥሮ ሁለቱም ጾታ ያላቸው ሰዎች አሉ። ለምሳሌ እኔ በሱ ነው ያየሁት ኦሬዲ። ሪሊ ግን እሷ ወልዳው ነው እርግጠኛ ነሽ? የደሟ ነው እርግጠኛ ነሽ? ጀስት ምንም የተለየ ነገር የለውም። እንዴት ነው የኔ ላይፍ አሁን እዛ ውስጥ እያለ ምንም የተለየ ነገር የለም። ኖርማል ነው ትምህርት ቤት መሄድ ማንኛውም ሰው ትምህርት ቤት ይሄዳል ይማራል ይመጣል አይነት ላይፍ ነው። ምንም የተለየ ነገር የለም። የተለየው ነገር ምንድነው? ማናችንም ከማናችንም ጋር አንገናኝም ማለት ማታ ዲነር ራት ልንበላ እንችላለን እንደ ፋሚሊ ተሰብስበን። ግን ይሄ አብሮ ማውራት አብሮ መቀራረብ በጣም የጠበቀ ምናምን ኢንቲሜሲ የለንም። በቃ ምንም የለንም። ብቸኛ ነን። አንድ ቤት ውስጥ እንኖራለን እንጂ ሁላችንም ብቸኞች ነን። ከዛን ደግሞ ሌላው ከማንኛውም ሰው ጋር ምንም አይነት ግንኙነት እንዲኖረን አይፈቀድም። እሱ አትፈልግም? አዎ። ለምን ነው እንደዚህ የምታደርገው? በቃ አይቻልም፣ በጣም አይቻልም። ይሄ ህግ ነው። ከማንም ጋር ምንም ሌላው ቀርቶ ስልክ እንኳን የለንም። ስልክ ሳይኖረን ቀርቶ ሳይሆን በቃ አያስፈልግምና ስልክ እንኳን የለንም። ማንም ምንም ነገር የለውም። በቃ ምናልባት ከትምህርት ቤት ከተመለስን ወደ መጽሐፍ ማንበብ ካልሆነ በስተቀር ወይ ደግሞ ግቢ ውስጥ መንቀሳቀስ ካልሆነ በስተቀር ይሄ ከዛ የዘለለ ፊልም እንኳን ማየት አይቻልም፣ ቲቪ አይቻልም። ቤተክርስቲያን ምናምን ሄድስ? እንዲህ ሃይማኖት የለንም እኮ እኛ። ሃይማኖት የሚባል ነገር ሲጀመር አይታወቅም። እሷም አታውቀውም፣ ልጆቿም አያውቁም። ኧረ ማንም ምንም ስለ ሃይማኖት የሚታወቅ ነገር። ስንት ዓመትሽ ነበር አንቺ ያኔ? 12 13 14 15 ለምሳሌ ልክ ሃይ ስኩል ጨርሼ ነው ዩኒቨርሲቲ ላይ ነው ሙሉ በሙሉ እኔ ዩኒቨርሲቲ ስደርስ ነው ሙሉ በሙሉ ጠቅልለን ይወጣ ነው ከዚህ ሀገር። ከዛ በፊት መመላለስ ነው እንጂ ሙሉ በሙሉ የጨረስኩት ትምህርት እዚህ ነው። ግን ከዛ በፊት መመላለስ ነው፣ እየተመላለሱ ብዙ ሀገር ማየት፣ በጣም ብዙ ሀገር ማለት ነው። ዞረሻል? ብዙ ሀገር። እዚህ ኢትዮጵያ ሆነሽ ማለት ነው? አዎ በጣም ብዙ ሀገር አይቻለሁ። የት? ቻይኒ፣ ጀርመኒ፣ ሆላንድ። ለምን ነበር የምትሄዱት? ፈንድራይዚንግ ይሰራል። ኢትዮጵያ ውስጥ ህጻናት አሉ፣ አሳድጋቸዋለሁ፣ ስለዚህ ብር ብላ ትወስዳለች። አዎ ብዙ ይሰራል። ከዛን ደግሞ ገበሬ ነች፣ የእርሻ ቦታ አለ። ከዛም በኋላ አይደለም አሜሪካን ሀገር። እሺ
ከዛም በኋላ እሱን ደግሞ ስራ ለመስራት ይኬዳል። ትልቅ የዳቦ ፋብሪካ አላት፣ እሱን ባሏ የሚመራው ነው። ከዛን እሱን ለመምራት ይኬዳል። ኧረ በጣም ብዙ ስራ ስለሚሰራ የሆነ ሳለ ይኬዳል። በቃ ደግሞ እኛ ተተተን ስለማንኬድ ትምህርት ከሌለ ግዴታ ስለሆነ እንሄዳለን። ግን ይሄ ኖርማል ነው ማለት አሁን ኖርማል ነው የምለው በቃ ይሄ ማንኛውም ሰው በላይፍ ውስጥ የሚያደርገው ነገር ስለሆነ እኛ እንደ ኖርማል ዝም ብለን ተቀብለን እንኖራለን። እኔ ደግሞ ከሌሎቹ ትንሽ ሌሎቹ ስፖርት ይወዳሉ፣ ስፖርት ላይ ትኩረት አድርገው ነው በጣም ስፖርት ይወዳሉ፣ ጂምናስቲክ ይሰራሉ። እኔ ደግሞ ማንበብና ማንበብ ላይ ብቻ ነው ፎከስ የማደርገው። በቃ ሁል ጊዜ ማንበብ ነው እና የተለያዩ መጽሐፎችን አነባለሁ። እኛ ቤት ደግሞ በብዛት ያለው የጥንቆላ መጽሐፍ ነው። እዚህ ኢትዮጵያ በቃ የጥንቆላ መጽሐፎች ምናምን አሉና በእንግሊዝኛ ከዛ ማኒፌስተሮችን አያለው። እና ከዛ ውጪ ደግሞ እሷም የምታሳየኝ ስታይ የማየው ለሁላችንም የምታሳየኝ ማኒፌስተሮችን ነውና ማኒፌስተር ምንድነው? ለምሳሌ በታሮት ማኒፌስት ይደረጋል፣ በአስትሮሎጂ ማኒፌስት ይደረጋል። እንደ ጥንቆላ ማለት ነው። ኮከብ ይቆጠራል፣ ቀን ይቆጠራል፣ የሚሰራ ነገር አለ። እሱ ነው ማኒፌስት የሚደረገው በቃ እየተጠራ የሚባል ነገር አለ፣ የሚደረገው ነገር አለ። እንዴ ዋናው እነሱ እና የሚሰራ ነገር አለና እኔ ደግሞ እሱን ነገር ስለማይ ከመጽሐፍ ጋር ስለሆነ በጣም ብዙ ጊዜ እንትን የምለው እቆጥራለሁ። በቃ ኮከብ እቆጥራለሁ፣ ቀን እቆጥራለሁ፣ ከዛን መዳፋ ያለው በቃ የሆነ ይሄ ማንበብ መለማመድ በቃ እንደዛ ነው የማደርገውና በጣም ፎከስ አድርጌ የምሰራበት ማለት ነው። ፈልጌው ሳይሆን ጊዜ በቃ ከትምህርት ውጪ ሌላ በምንድን ነው ማሳልፈው ጊዜ የለምና ብቸኛ አይደለም። ብቸኛ ስለሆንን በቃ ራሴን የማስገባበትና ጊዜ የማጠፋበት በዛ ነበረ እና ዩኒቨርሲቲ እስክገባ ድረስ ወደ አሜሪካ ነገር እስክሄድ ድረስ ኖርማል ነው። በቃ ውጤት ያላት ተማሪ መባልኝ ምናምን በቃ አነባለሁ፣ እሰራለሁ። በቃ ይሄ ምንም የወጣ ነገር የለኝም። እኔ የማስበው ነገር ደግሞ ምንድን ነው በቃ ውጤት ያለኝ ተማሪ ነኝ፣ ጥሩ ዩኒቨርሲቲ ስኮላርሺፕ አገኛለሁ፣ ሄዳለሁ፣ እማራለሁ። ከዛን ልክ ትምህርቴን እንደጨረስኩኝ መጥቼ የራሴን ፕሮጀክት ኢትዮጵያ ላይ እሰራለሁ። በቃ ከዛም የኔ ማማለች ዳዳለ በቃ እንደዛ ብዬ ነው ማስበውና ላይፍ በጣም ሲምፕል ማለት ነው፣ ምንም ቻሌንጅ ፉል ያልሆነ። ከዛም በምንሄድበት ህፃናት ማሳደጊያዎች በምናያቸው በጣም የተጎዱ ሰዎች በምናይበት አጋጣሚ ሁሉ ለኔ ለፐርሰናል የሚሰጠኝን ነገር ሁሉ እየሰጠው ነበር የምወጣው ማለት ነውና በቃ እንደዚህ ያደርጋለሁ የሚል በቃ እሱም ብቻ ነው። ዩኒቨርሲቲ ከገባው በኋላ ነው እዛ ሄጄ ዩኒቨርሲቲ ከገባው በኋላ የት ሀገር ዩኒቨርሲቲ ገባሽ? የት ስቴት? ሲያትል ነው። ከዛ ዩኒቨርሲቲ ገባውኝና ልክ 10ኛ ክፍል ድረስ ውጤቴ በጣም አሪፍ ነው። በነገራችን ላይ በጣም ስሸለም ነበር እስከ 10ኛ ክፍል እዚህ ኢትዮጵያ ራሱ እያለ ማለት። ከዛ ልክ 11 12ኛ ክፍል እየገባው ስመጣ ይሁን እንዴት ነው ብቸኝነት መቆዘም አይነት ነገር እያመጣው መጣው እና ውጤቴ በጣም ወረደ። ለምሳሌ እስከ 10ኛ ክፍል አንደኛ ነው ከሴክሽን ራሱ ያለው ማለት ነው። ከክፍሌ ብቻ ሳይሆን ከሴክሽን አንደኛ ነው። 11ኛ ክፍል 38 ተማሪዎች አለ። ካለኑ 38 ተማሪዎች 38ኛ ነው የወጣሁት። የሆነ ውሉ ጠፋብኝ። ውሉ የጠፋብኝ ምንድን ነው? እሺ ቤት አለኝ፣ መኪና አለኝ፣ ገንዘብ አለኝ፣ 3-4 ሞግዚት አለኝ። ቆይ ከዛን ለምንድን ነው የምለፋው አሜሪካን ሀገር ማለት ነው ብዬ ማሰብ ጀመርኩኝ ማለት ነው። እዚህ ያለው ራሱ ማንበብ፣ መልፋት፣ መስራት፣ ለውጤት መታገል ለምን ነው የመጨረሻው ግቤ? ገንዘብ ከነበረ ገንዘብ አግኝቼ ራሴንም ሌሎችንም ማገዝ ከሆነ እንዴ ገና ትምህርት ሳልጨርስ ራሴም እየኖርኩኝ ነው፣ ሌሎችንም ማገዝ እችላለሁ። የምቾት ቀጠና ውስጥ ገባሽ? ሌሎችንም ማገዝ እችላለሁ፣ ራሴም ደግሞ እየኖርኩ ነው። ብሪት ይሰጥሽ ነበር በጣም እንደውም ይኸውልህ የብሩን ሳልነግርህ ማለት ነው ማን የሆነ ሰዓት ላይ ልክ 11ኛ ክፍል 12ኛ ክፍል እነዚህ ተማሪ ሆኜ በየ8 ቀኑ እንግዲህ አስቡ የዛሬ 10 ዓመት በፊት ነው። በየ8 ቀኑ 10,000 የኢትዮጵያ ብር ይሰጠኛል። ለነዳጅ አላውጣው፣ ለአስቤዛ አላውጣው፣ ልብስ አልገዛበትም፣ ውጭ ከሰው ጋር አልገናኝበትም እኮ ምንድን ነው ማረግበት እና ራሴን ያመኝ ነበር የእውነት። እና እንደዚህ ቅድድድድ ዳርጌ ሽንት ቤት ውስጥ ጨምሬ ዋለቅቄበት አውቃለሁ በሩ ላይ ማለት ነው። በቃ ምንም የማረግበት ነገር የለም። ባንክ ማስቀመጥ አልችልም።
ይሄ በጣም ህገወጥ ነው። ሌላ ከጀርባ ተንኮል እንዳሰብኩ ነው የሚታሰቡ። ስለዚህ እንደዛ ማድረግ አልችልም። አዎ እንደዛ አይነት ነገር አይደረግም። ሲጀመር አካውንት የለንም። ምን ያደርግልናል አካውንት? እና እንደዚህ አይነት ነገር አይደረግም። ግን ምንድነው ማድረግበትና ማድረግበትም የሆነ ሳለ ለሰውም መስጠት ከልክላይ ነበር። ከማንም ሰው ኢቭን በምንሄድበት ቦታ መስጠትም ምንም ማድረግም ከልክላይ ነበር። አያገባሽም በቃ አያገባሽም አታድርጊ የሚል ነገር ላይ ደርሳ ስለነበረ ያ ነገር ለኔ ከዛ ያለፈ ነገር የለውምና በቃ እሱ ነው ድብርት ውስጥ እየከተተኝ የመጣው ማለት ነው። በቃ ምንም አላረገውም። ስለዚህ እንደዛ ማደርግበት ጊዜ ነበር ነዋይ እና ትምህርቱን በቃ ይሄ ትምህርቱ ላይ ይሄ ቪዥን ብዬ በፊት ማስባቸው ዶክተር መሆን ፈልጋለሁ ከዛን ዶክተር ሁኚ ስኬታማ ሁኚ ምናምን የምለው ነገር ሁላ ጠፋብኝ ማለት ነው። ከ10ኛ ክፍል በኋላ ጠፋብኝ። ኦሬዲ እኔ ተምሬ ሰርቼ በትምህርት አገኘዋለሁ ያልኩትን ስኬት ኦሬዲ ያው ከዛን ያገኘሁትን ደግሞ ከማንም ጋር ኢንጆይ አላረገውም ማለት በቃ የታጠረ የሆነ ግቢ ውስጥ ነው የምኖረው። ስለዚህ 11ኛ 12ኛ ውጤቴ የለም ማለት ነው በቃ እና ስለዚህ በስኮላርሺፕ ሳይሆን ገንዘብ ተከፍሎ ነው የተማርኩት። ገንዘብ ደግሞ ተከፍሎ ስማር በጣም ውድ ነው የተከፈለው ወደ $48,000 $48,000 ለ10 ወር እና ውድ ነበረ ሲከፈልልኝ የነበረው። ፕሪሜዲሲን ነው የመጀመሪያ ፕሪሜዲሲን ነው እና ስገባ ራሱ መጀመሪያ ፕሪሜዲሲን ከመግባቴ በፊት በአንድ ጊዜ አለ ፕሪሜዲሲን የገባሁት ምን ልማር ኢንጂነሪንግ ነበር መጀመሪያ የገባሁት። ኢንጂነሪንግ ገባሁኝ። ከዛን ወደ 6 ወር አየሁትኝ። ምንም ኢንትረስት ኢትስ ናት ማይ ኢንትረስት በቃ ምንም ፍላጎቱ ሊኖረኝ አልቻለም። ከዛን እዛ ውስጥ ባይንደር ይዘው የሚሄዱ በጣም በቃ የሚያማምሩ አርኮች አሉ አርኪቴክቶች እና አርኪቴክቸር የሚያጠኑ ማለት ነው። እና ከዛ ልክ እነሱን ሳይ ደግሞ በቃ እነሱን ጆይን ማድረግ አለብኝ። ከዛ እነሱን ጆይን አደረግኩኝ ከ6 ወር በኋላ። ከዛ አርኪቴክቸር ጆይን አድርጌ 15 ቀን የቆየሁት። ለምንድን ነው አሳይመንት ተሰጠ። የተሰጠው አሳይመንት ምንድነው? አንደኛው ሞት ሳሉ፣ ሰላም ሳሉ እና ሀዘን ነው። እንደዚህ ሳሉ ይላሉ አርኪቴክቸር። ከየት ነው ማመጣው? ምንም ሊመጣልኝ አልቻለም። እኔ ብል ምንም ሊመጣልኝ አልቻለም። እና 15 ቀን ተሰጥቶን በ15 ቀን ሌሎቹ ሰርተው የመጡትን 15ኛው ቀን ላይ ሌሎች ሰርተው የመጡትን አሳይመንት ማሳየት ጀመሩ ማለት ነው። እና በቃ በጣም የገረመኝ አንደኛው ሰላምን የሳለበት መንገድ ምንድነው የሳለው? ማዕበል አለ። ይሄ ማዕበሉን ስሉታል፣ በደንብ ይታያል። ውሃው ማዕበሉ ላይ ትንሽ ውድቅ ቅርንጫፍ አለች። ቅርንጫፏ ላይ የውድቀች ቅርንጫፏ ላይ ወፏ ተቀምጣለች። በቃ እና በጣም ነው እንትን ያደረገኝ ሰው እኔ በቃ it's not my passion በቃ it's not my thing። ከዛም በቃ ለቅቄ ወጣው ማለት ነው። ከዛን በቃ በፊት የምፈልገው በፊት ዶክተር አልነበር፣ እስቲ ልሞክረው በሚል ነው ፕሪሜዲሲን ጆይን ያደረግኩት ማለት ነው። ግን እዛ ውስጥ በጣም ቻሌንጅ ፉል ነው ማለት በቃ በጣም ቻሌንጅ ፉል ለኔ። ምክንያቱም ለምንም ነገር ፍላጎት አጥቻለሁ። ከዛን ደግሞ ቤት ውስጥ የማሳልፈው በጣም ብዙ ይሄ የጥንቆላ መጽሐፎችን በማንበብ በር ዘግቶ በመቀመጥ አብሮሽ ከሌላ ሀገር የመጡ ሰዎች እንዳሉ ነግረሽ ነበር። እዛ አሜሪካን ከቻይና የምታመጣቸው? ከቻይና ወደ 6 ልጆች ነበሩ ጉዲፈቻ የመጡ። ምን ደው የምታስተደጋቸው ሰዎችን ሰብስባ? ለምሳሌ ከሷ ጋር እስከምንጣላበት ጊዜ ድረስ ማለት ነው። በቃ ትሄዳለች፣ ትጎበኛለች፣ ባለ ሀብት ነች፣ ገንዘብ አላት፣ ትሄዳለች፣ ትጎበኛለች። ስታይ የሚያሳዝናትን መርዳት የምትፈልገውን ትረዳለች ነው። በቃ እንደዛ አይነት ትሁት ነው የነበረው። መጨረሻ ላይ ግን እኔ አሁን ድብርት ውስጥ እየገባው መጥቼ መጨረሻ ላይ እኔ ሁሉ ነገር ይቅርብኝ አልፈልግም እና በቃ ኢትዮጵያ ሄጄ እዛ መኖር ነው ፈልገው በቃ እያልኩኝ እንትን ይሄ ጥያቄ መጠየቅ ስጀምር ግን ምንድነው እየሆነ ያለው? ገንዘቤን ኢንቨስት አድርጌ ያለው በእናንተ ላይ። ከዛን እኔ እንደምፈልገው ነው የምትኖሩት፣ እኔ ያልኩት ነው የሚሆነው የሚል በቃ ዛቻም ቁጣም ማስፈራሪያም ነው የምትጠቀመው ማለት ነው። ለምሳሌ እኔ አሁን የእሷ ህጋዊ ልጅ ምናምን እንደሆንኩ ነው የማውቀው። እንደዛ ነው አይደል? እና እሷ ከኪሷ አውጥታ እንደምታሳድገኝ ነው አይደል የማውቀው። ግን እንደዛ ነበር የማውቀው፣ ግን አይደለም። ምን የምታደርገው?
እኔ ራሱ ስንት ስፖንሰር አለኝ። ኦኬ በአንቺ ፎቶ ከሌላ ሰዎች ብር ትወስዳለች ማለት ኢትዮጵያን ባሉ ሰዎች ትነግዳለች ማለት ነው። እንዴ ስንት አለኝ እኔ ራሱ ማለት ነው። ለምሳሌ የሆነ ሰዓት ላይ እንትን ኢሜል አያለው ለማየት ብዬ አይደለም፣ እራት እየተሰራ ነው። እንዳጋጣሚ ግን ክፍት ስለነበረ ኢሜል ገባ እና የኔም የሷን ፒሲ ጎን ለጎን ስለነበረ ነው። ከዛን ኢሜል ገባ ብዬ ሳይ እንዳጋጣሚ ነው። ምን ብላለች? ለኔ የተገዛልኝ ሌኔቮ በጣም ርካሽ እንትን ነው ላፕቶፕ ነው። እሷ ግን ምን አለች? የገዛውላትን ላፕቶፕ አልፈልግም ብላ በጣም እያስቸገረች ነው እና ስለዚህ እኔ በጣም ውድ ብር ብዙ ብር ነው ያወጣሁት፣ ውድ ላፕቶፕ ነው የገዛውላት ብላ ኢሜል አድርጓላቸው። ከዛም በኋላ ምን ይሏታል? ጠይቋት፣ ምን አይነት እንደምትፈልግ ጠይቋትና እኛ ከዚህ እንልክላታለን ነው የሚለው። እነሱ ደግሞ ከስዊዘርላንድ ነው፣ ዶክተሮች ናቸው፣ መሃን ባልና ሚስት ዶክተሮች ናቸው። እና እነሱ የኔን ላፕቶፕ ስልክ ውድ ማለት ነው ጠይቃለች ብላ ነግራቸው፣ እነሱ አሁን ደግሞ እና ጠይቃኝ ገዝቼላታለሁ ብላቸው፣ እሱንም ግን አልተቀበለችም። ይሄን አይደለም ፈልገው ብላ እምቢ አለች፣ አልቀበልም ማለች፣ ኢግኖር አደረገች ብላ ነግራቸው፣ በቃ ችግር የለውም ብራንዱን ትንገርሽና የምትፈልገውን እኛ ወይ ከዚህ እንልክላታለን ነው አንቺ ትገዥላታለሽ ብሩን እንልካለን የሚል ነው። እኔ ደግሞ በወቅቱ አልጠየኩም። የጠየኩት ምንድነው ሌኔቮ ሲሆንብኝ ጠይቄያለሁ። እንዴ እኮ ምንድነው ማረግበት ብያለሁ። ሌኔቮ እንትን አለው ብራንድ አለው፣ ግን ለኔ በጣም ፑረስት ነው የተገዛው ማለት ነው። የተገዛውም ደግሞ ተገዝቶ ሳይሆን ዩዝ ነው የተሰጠኝ እና እሱ ስላናደደኝ እንዴ ለምንድነው ግን እኔ እኮ የምማርበት የምሰራበት እፈልጋለሁ እና ይሄ ደግሞ ዳታ ስቶር ራሱ የሚያደርገው ራሙ ራሱ ትንሽ ነው ምናምን ብዬ ጠይቄያለሁ እንጂ ውድ ብራንድ ይገዛልኝ አላልኩም ነበር። እና ዋት ምናምን ከዛ ምንድነው ብዬ ጠየቅኩ ማለት ነው። ከዛን ለምንድነው የኔ ዕቃ የምትነኪው ምናምን ከዛን ድራማ መስራት ትፈልጊያለሽ ምናምን ከዛን ሌላ ጥል መጣ ማለት ነው። በጣም በቃ የሚያስጠላ አይነት ንግግር። በቃ እህቴ ወንድሜ ተባብለን የምናወራ ሰዎች የለንም አይደለን፣ ማውራት አንችልም። እና በቃ ብቻዬን ነው መኝታ ቤት ገብቼ ማልቀስ የምችለው፣ ብቻዬን ገብቼ መኝታ ቤት ማልቀስ፣ በቃ ከዛ ውጭ ጸጥ ማለት። እንደዛ ነው የነበረው። ግን እሷ ሰይጣን ነው የምታመልከው ብለሽኝ ነበረ። እንዴት ነው የምታመልከው? አሁን ለምሳሌ እዚህ በጣም ብዙ ጊዜ እዚህ እንትን ይባላል አይደል፣ 666 ምናምን እየተባለ ብዙ ኢንተርቴን ይደረጋል አይደል። እኔ እነሱ እንደዛ ሲሉ ሰምቼ አላውቅም። እንደዛ ራሱ ብትል ያስቃል። ምንድነው 66 ምናምን ነገር ነው የሚሉት፣ እንደዛ ሲባል ሰምቼ አላውቅም። ግን በቃ ሉሲፈሪያን አሉ ማለት ጀስት አሁን ለምሳሌ እኔ ዩኒቨርስን የፈጠረ ወይም ዩኒቨርስን የሚጠብቅ የሉሲፈሪያን ማህበር በቃ ሉሲፈር ነው የሚጠብቀው እና የሉሲፈሪያን ማህበር ተብሎ እዛ ውስጥ ልክ እንደነገርኩ አሁን ቀደም ማኒፌስት ስልክ የነበረው እኛ ማኒፌስቶ የምናውቀው የሚደረግ ስርዓት አለ። ማኔ እንዴት አይነት ስርዓት እና የሚደረግ ስርዓት አለ። ቤት ውስጥ ታደርጋለች። አዎ እኔ ስለሚደረግ ለምሳሌ በየቀኑ ከሚለበስ ልብስ ከለር፣ ከሚቀባ ሽቶ፣ ከሚያዝ ቦርሳ፣ ከሚወጣበት ከቤት ከሚወጣበት ሰዓት ከእያንዳንዱ ኮድ አለው። በኮድ ነው። ዛሬ እንደዚህ ነው ይቆጠራል። የሚቆጠር ነገር አለው፣ ኮድ አለው። ይቆጠርና ዛሬ በዚህ እንደዚህ ይደረጋል፣ በዚህ ዛሬ እንደዚህ ይመለካል፣ እንደዚህ ወርሺፕ ይደረጋል። የት ነው የሚደረገው ተብሎ አንተ እንትን በመንፈሳዊው ዓለም አምላኬ ብለህ የምታስበውን ፈጣሪ ብለህ የምታስበውን ቀኑ ሙሉ ነው ወርሺፕ ማድረግ ያለብህ። ቀኑ ሙሉ ነው ወርሺፕ ማድረግ ያለብህ ሲባል በምትቀባው ቅባት የእሱ የሚወደው ብራንድ መሆን አለበት። ሰይጣን ከለሩ እንዴ ለምን የለም? ከለሩ የልብሱ ከለር ኮድ ከቀኑ ማለት ነው፣ ከቀኑ ጋር የሚቆጠራለና ስለዚህ ቢጫ የሚለበስበት ቀን አለ፣ ቀይ የሚለበስበት ቀን አለ፣ ሰማያዊ የሚለበስበት ቀን አለ፣ ጥቁር የሚለበስበት ቀን አለ፣ ጥቁር በቀይ የሚለበስበት ቀን አለ።
ስለዚህ በአለባበስ በአመጋገብ በምትቀበው ነገር በሽቶ በእያንዳንዱ ነገር ቀኑ ሙሉ እሱን እያመለክ ማኒፌስት እያረክ ነው። ማታ ማታ ደግሞ አቀማመጥ አለ። ተቀምጠክ ወርሺፕ የምታረግበት መንገድ አለ። ምንድን ነው የምትቀመጠው? እሱም ኮድ አለው። በኮድ ነው የምትቀመጥበት መንገድ በኮድ ነው። ሻማ ሲበራ ሻማ የሚበራበት መንገድ፣ ከዛን እንቁላል የሚቀመጥበት መንገድ። አሁን በእንቁላል በጣም ብዙ ጊዜ ተለማምጃለሁ። ምንድን ነው የሚደረገው? እንቁላሉ በጣም በትንሽዋ እንደዚህ ትበሳና ከዛን ውስጡ ያለው ፈሳሽ ይወጣና ከዛም በኋላ እኔ የምፈልገውን ነገር እንዲሆንልኝ ዛሬ በዚህ ቀን እንዲሆንልኝ የምፈልገውን ነገር እንደዚህ አርግልኝ ሆኖልኛል ብዬ በወረቀት በጥንጥዬ ጽፍና ራስጌ ግርጌ የሚባል ነገር አለ ጽፍና ከዛም በኋላ በጣም ቆንጆ የሚወደድ ሽቶ ወይም ደግሞ ለአምልኮ የሚጠቀሙበት ሽቶ ይነፋና ወረቀቱ ላይ እጥፍ ይደረግና በጣም በትንሹ ተደርጎ ከዛም በኋላ በመርፌ ይደረግና ከነጭ ሽንኩርት ጋር እንደዛ ተደርጎ ወይ ከዝንጅብል ጋር ወይ ከኮረሪማ ጋር ተደርጎ እንደዚህ ጥብቅ ይደረግና ከዛም በኋላ በዛች ቀዳዳ በኩል እንቁላሉ ውስጥ ይጨመራል። ከዛን እንቁላሉ እዚያ የተከፈተችው ቀዳዳዋ በፕላስተር ትለጠፋለች። ከዛን ሻማው የዛን ቀን የሚበራው ብርቱካናማ ከለር ያለው ሻማ ከሆነ ብርቱካናማ ያለው ከለር ሻማ፣ ከዛም በሶስት አቅጣጫ በሶስት ዲዛይን ይበራና ሻማው እንቁላሉ መሀል ላይ ይቀመጣል። ከዛን ማኒፌስት ይደረጋል። እና ኮዶች አሉ የሚባሉ። አሁን ለምሳሌ ምንድን ነው የሚጠራው ሲባል እራሱ አለ የሚጠራ የሚደገም ማለት ነው። እንግሊዝኛ ጽሁፍ ነው፣ መንፈሳዊ ጽሁፍ ነው። ጽሁፍ ማለት ላይ ፊደል አይደለም እንዴ? ፊደሉን ማስታይ እንደዛ ነው፣ ግን ትርጉሙ አይገባሽም ሌላ። እንደዛ ነው። ከዛን ይባላል ላዩ ላይ ማለት ነው። ይህን እሷ የምታደርግበት ቤት ውስጥ ስፔስ አላት። ልክ የጸሎት ቤት እንዳለን እኛ እግዚአብሔርን ጸሎት አድርገን እንደምንገናኝ ይህን የምታደርግበት ስፔስ አለ። እናንተንስ አድርጉ ትላቸዋለች? አድርጉ እንትና አድርግ ምናምን የሚባል ነገር የለም። እሷ እኔ ትዝል ብለናትም አናቅም። እኔ የሚፈልግ ሰው በቃ እናቴ ነች ወይም እሷ ነች በቃ ሺዝ አውር ጋርዲያን አይደል? ስለዚህ እሷ ነች ብሎ የሚያስብ ሰው የእሷን መንገድ መከተል ይችላል። ለምሳሌ አንድ ሰው እንዴ መጽሐፍ ፈልጋለሁ ማም ደበረኝ ምናምን ቢላት ብድግ አድርጋ ልትሰጠው የምትችለው ያንን መጽሐፍ ነው። እኔ አሁን ይህንን አንብቢ ተብዬ ሳይሆን ከዛን መጽሐፍ ማነበው ስል ያው ያለው እሱ አለ ቤት ውስጥ ይሰጠኛል። ሲሰጠኝ አነበዋለሁ። ከዛን ኔክስት ፔጅ ከዛን እያልኩኝ ነው። ስቴጅ አለው አይደለም? ከዛን በስቴጅ እየፈለኩኝ አነባለሁ ማለት ነው። ከዛን በጣም እንትን የሆነው እኔ አሁን እያነበብኩ እየተለማመርኩ ስመጣ ፐርፌክት ሆንኩኝና ከዛ ልክ ሰዎች እንዲሳይ ታሪካቸውን መናገር ጀመርኩኝ። በቃ እንዴት በቃ ወይ አንቺ እንደዚህ ሆነሻል አይደለ አይዞሽ ምናምን እንደዚህ ብዬ ሰዎችን ማንበብ ጀመርሽ? አዎ ማንበብ ጀመርኩኝ። እሺ። ከዛም በቃ ሰዎች በጣም ይደነግጣሉ። የሆነ ነገር ሊያማክሯት ፈልገው እሷ ጋር መጥተው ከሆነ እኔ ቀድሜ ወይ በር ላይ እያሉ ወይ ምናምን በቃ በጣም አውቃለሁኝና አይዞሽ እሺ ምናምን ብዬ እኔ መልስ ሰጣት እንትላቸዋለሁ። በጣም አዝኜላቸው እኮ ነው። እሷ አይደለችም እኔ ሳላስበው ሆንኩ እንጂ መጽሐፉን እያነበብሽ? አዎ አሁን እኔ ሳላስበው ሆንኩኝ። እሷ አይደለችም እኮ የለችበትም። ኖርማሊ ሃይማኖት የላትም፣ ግን ምን ታስባለች? ይህንን ዩኒቨርስ የፈጠረ ፈጣሪ አለ ትላለች። ከዛን እንዴት እንደገባችበት ባላቅም በቃ እዚህ ማህበር ውስጥ ጆይን አርጋለች። ሉሲፌሪያኑ ጋር ማለት ነው። አዎ በቃ አርጋለች። እዛ ነው ወርሺፕ የምታረገው። በወር አንድ ጊዜ ደግሞ ዲነር ናይት አለ ቤት ውስጥ ሁሉም ይመጣሉ ማለት ነው። ሰዎቹ ሁሉ ምን አይነት ሰዎች ናቸው? በጣም የተከበሩ፣ በጣም ጨዋ፣ በጣም ትሁት፣ በጣም ደግ፣ በጣም የተማሩ ማለት ለደግነታቸው ወሰን የሌለው፣ ለእውቀታቸው ወሰን የሌለው፣ ለሰው ላላቸው አክብሮት ወሰን የሌለው፣ ራሳቸው ለሰዎች ሰሚት የሚያደርጉ ሰዎች ማለት ምንም በቃ ምንም የማይወጣላቸው በጣም ግሬስ ያላቸው ሰዎች ናቸው። ለምሳሌ የሌሎቹን አላቅም። የኔ እናት ግን እኔን ያሳደገችኝ ግን ምንድነው በጣም ለሰዎች ሰሚት ታደርጋለች። በጣም ትሰጣለች። ኦቨር የምትሰጠውና ሰሚት የምታደርገው ግን ደስተኛ ለመሆኑ ብሰጥ ሁልጊዜ ሌሊቱን ሙሉ እንቅልፋታ ሲጋራ እያጨሰች እየጠጣች ነው የምታነጋው። መተኛት አትችልም። በቃ ሁሌ ማለት ነው። አንቺ አሁን ግሬስፉል ናቸው ስትይ
እንዲህ ለሚያያቸው ኦኬ ከምን አንግል ነው? ለምሳሌ ምን አለ መሰለሽ የሆነ በቃ ይሄ ሰውነታቸው ሙላት፣ ውበታቸው፣ ልብሳቸው፣ አነጋገራቸው፣ ትህትናቸው እንዴ ምን በቃ በጣም ይሄ የሃይማኖት ሰው ከሚባል ይልቅ እነሱ በጣም ደግ ናቸው። አሁን ነው ስለ ሃይማኖት መቋቅቸል በጣም በቃ እንዴት ነው አሁን ያኔ ያለሽ ቲንኪንግ አለ። አሁን አንድን ሰው ግሬስ አለው ሲል እና ሌላ ሰው ሲል አንድ አይደለም። ባይ ዘ ወይ ገብቶሻል? አሁን አንቺ ያኔ እግዚአብሔርን ታውቂ ነበረ? አይ። ሃይማኖትሽን ታውቂ ነበረ? አይ። መንፈሳዊ እውቀት ነበረሽ? አይ። ስለዚህ አእምሮሽን የሆነ ኃይል ማኒፑሌት እያደረገ እኮ ነው። የሰዎችን ግንባር አይተሽ የምትናገሪው አንቺ ይመስልሻል፣ ግን አንቺ አለም አንቺን ፕሮሰስ ያደረገሽ አንቺን የተጠቀመሽ የሆነ ኃይል አለ እና ያ ኃይል ደግሞ መጥፎን ነገር ጥሩ አድርጎ ነው የሚያሳይሽ። ሴጣን እኮ ሔዋን ጋር ሲመጣ መጥፎን ነገር ጥሩ አድርጎ ነው ያሳመናት። ትልቅ ፓወርም እንደሆነ ዲሲቭ ያደርጋል ሰዎች። የሐሰት አባት አይደለ? ጠቃሚውን መጥፎ አድርጎ ያሳያል፣ መጥፎን ደግሞ ጥሩ አድርጎ ያሳያል። አሁን አንቺ ያኔ በነበረሽ ምልከታ ያ እግዚአብሔርን ሳታቂ እንቁላል ውስጥ ምን ውስጥ እያደረግሽ የሆነ ምናምን መተት ምናምን ውስጥ እያለሽ የነበረሽ እይታና አሁን ደግሞ አምላክ የሆነ ልቦና ሰጥቶሽ የምታየው እይታ አንድ አይደለም። ምክንያቱም በምድር ዘንድ ሲታይ ሀብታም የተባለ በእግዚአብሔር ዘንድ ድሃ ሊሆን ይችላል። ለሰዎች አሁን እሷ ስለ ሴቷ ስታወራ በአንቺ ስም ብር የምትነግር ከሆነ በብዙ ህፃናቶች የምትነግር ከሆነ ደስታ ፍለጋ የምትሰጥ ከሆነ አብሮ አይሄድም። ፕላስ ደስተኛም አይደለችም እንዳልሽው ማለት ነው። እነዛ ሰዎችንም ቤታቸው ልጅ ብትመለከች ደስተኞች አይደሉም። እሷ ግን ከውጭ ሰው ቢያያት ቤቷ፣ እርሻዋ፣ መኪናዋ፣ ኑሮዋ በሙሉ እሷን ቦንኩ የሚያስብል ሊሆን ይችላል። ሲጋራ ግን እያጨሰች እንቅልፏን አታ የምታየው አንቺ ነሽ። እና የእውነት እንትን አሁን ስነግርክ ለእኔ ራሱ በጣም ብዙ ግልጽ ያልሆኑልኝ የሚምታቱብኝ ነገሮች አሉ። ምን መሰለክ አሁን በዛን ጊዜ አንደኛ እንዴት ነበር ነገሮች የሆኑት? ይሄ የሄድኩባቸው መንገዶች የሉ እንዴት ነው እዚህ የደረስኩት? ከዛን እንዴት ነው የመጣሁት? በቃ ለእኔ ራሱ በጣም ይገርመኛል። በቃ ያለፍኳቸው ነገሮች ማለት ነው፣ ያየዋቸው ነገሮች እንደ ህልምም ይመስለኛል። ጅስት ያየዋቸው ነገሮች እንዳሉ እንደ ህልምም ይመስለኛል። እና ትርጉም ራሱ አጣላቸዋለሁ። ግን ይሄ ዩኒቨርሲቲው ትምህርቱ ኤቭሪቲንጉ እስጥልት አድርጌው ማለት ነው። ወስደሽ ታውቃለች? ይሄ ሉሲፌሪያኖቹ የሚያመልኩበት ቦታ እውነት ሄጄ አላውቅም። ለምን? እኛ ሮቦት ነን መሰለኝ ማለት ብናመልካቸው ግድ የላትም፣ ባናመልካቸውም ግድ የላትም። እሷ መርታን እኮ አታውቅም። ስለ ሃይማኖት አስተምራን እኮ አታውቅም። ስለ ህይወትም አስተምራን እኮ አታውቅም። ስለ ገንዘብም እኮ አስተምራን እኮ አታውቅም። በቃ ወጣን አይደለ? ከህፃናት ማሳደጊያ ወጣን ገባን። ከዛን እንደ ማንኛውም ሰው መብላት አለብን፣ እንበላለን። መማር አለብን፣ እንማራለን። ልብስ ያስፈልገናል፣ ይገዛልናል። በቃ ይሄ ነው እንጂ እነዚህ ልጆች በአይምሮ በስለው አድገው ለቁም ነገር እንዲበቁ እያንዳንዱ የህይወት ክፍላቸው ላይ መስራት አለብኝ፣ እነሱን ማስተማር አለብኝ ብላ ከኛ ጋር የምታሳልፈው ጊዜ የምትሰጠን ትምህርት የለም። ኖ ትልቁ ነገር እኮ ለሰው ልጅ ንግግር አይደለም ማሳየት ነው። አክሽን ስፒክስ ላውደር ዘን ወርድ ይባላል። ማናችንም እኮ ሃይማኖታችንን እኮ የተከተልነው እኮ ሰው አስተምሮን ሳይሆን እናታችን ሲያደርግ አባታችን ሲያደርግ። እኔ ለምሳሌ ለእግዚአብሔር ያለኝን ፍቅር የወሰድኩት ከአባቴ ነው እንጂ አባቴ ቁጭ አድርገው እግዚአብሔር የሚባል አባት እንደዚህ ያለ ምን አልነገረኝም። ግን አይ ነው ድሃ ሆኖ ሲዘምራ ያለው መጽሐፍ ቅዱስ ላይ ያለውትን ቫሊዎች ሲኖራ ያለው እናቴ ስትሰርበው ዝም ሲላ ያለው በጣም ሲያመሰግና ያለው በድህነት ውስጥ ሆኖ መልካም ነገር ነው፣ ለጎረቤቶቹ መልካም ነው ሲያደርግ በቃ እኔ ውስጥ ያ መልካምነት ገባ። አንድ ሕፃን ቢኖር አሁን ልጅ ቢኖርሽ አንቺን እያየ ሚሚክ ማድረግ ይጀምራል፣ ማስመሰል ይጀምራል። ብዙ ወላጆች ይሄ ስለማይገባቸው ነው ውሸት የሚያወሩ ከሆነ ልጃቸው ውሸት ማውራት ይጀምራል። ቤተክርስቲያን የሚሄዱ ከሆነ ልጃቸው ወደ ቤተክርስቲያን ይሄዳል። እቺ ሴትዮ አንድ በአንድ አርጋ አእምሮሽን ፕሮግራም አርጋዋለች፣ መርታዋለች። ግን ሆነ ብላም ሊሆን ይችላል። በእርግጥ ፈረንጅ ናት፣ ይገባታል፣ የምታደርገው ነገር እንደሆነ ይገባታል። ምክንያቱም እንደዚህ ነው ብትልሽ ትጠይቂያለሽ፣ ኩዌስችን ታደርጊ ነበር። ምክንያቱም ማንም ሰው ሰይጣንን አምልክ ቢባል ኧረ በስመ አብ ወወልድ ወመንፈስ ቅዱስ ነው። ግን በሌላ መንገድ ዩኒቨርሳል ስም ትሰጪዋለሽ፣
በሆነ ሽቶ በሆነ ሳምቲንግ ታደርጊውና ትሸውጃለሽ ሰው። አይገርምሽ? ጠንቋይ ቤት እኮ ኢትዮጵያ ውስጥ እንኳን ስትሄጂ አሉ የቅዱሳትን ፎቶ ምናምን ያደርጋሉ ሰውን ለመፎግር አውቆ የመላእክትን ያስቀምጣሉ ሰውየውን ለማጃጃል። አንድ ወይ ደግሞ በሃይማኖት ስም ሊነግር ይችላል መስቀል ይዞ ምናምን አውቆ የበግ ለምድ የለበሰ ተኩላ ይሆናል ማለት ነው፣ ያስመስላል። እና አንቺ መስቀሉን አይተሽ በቃ ውይ የሆኑ አባት አገኙ ስትይ ከበስተጀርባ ግን ሌላ ነገር ይዞ ሊመጣ ይችላል። እና ያ ሰውዬ ሴትየዋ እንደዚህ ባታወራም በድርጊቷ ግን ኢንፍሉዌንስ እያደረገችሽ ነው። በድርጊት የራሷን ላይፍ ባዝ ወይም ደግሞ ራሷ ፓተርኖቿን እየተጠቀመች ልታደርግ ትችላለች። በአፏ ግን እናንተ እንደዚህ አድርጉ ኑ እዚህ እንሂድ ምናምን ብላን አታውቅም። ማንንም አትልም። የቤቱ መንፈስ ግን ምን ነበር እዛ እያለሽ? በጣም ሁሉ ነገር አለው ግን ባዶ ማለት ሁላችንም የሚሰማን ሁላችንም እንግዲህ ቤት ውስጥ ካሉ ቤተሰቦች በጠቅላላ ወደ 25 ምናምን የሚደርሱ ቤተሰቦች አሉ። ብዙ የእህት ልጅም ምንም ስላለ ማለት ነው። እና ሁሉም ጋር ያለ ተመሳሳይ ስሜት ባዶነት ነው። አሁን ለምሳሌ ከጧት ከእንቅልፋችን ስንነሳ ምንድን ነው የምናደርገው? ብድግ ብለን ስንነሳ ገና ትኩስ ከፋርም የተለቀመ ከእርሻ የተለቀመ የፍራፍሬ አይነት ነው ተደርድሮ 5-6 አይነት። ስለዚህ ብድግ ትልና ከዛም በኋላ አፕልህን እየገመትክ ስትሮበሪ በቃ የፈለግከው ነገር ፒክ አድርገክ ምናምን ነው ወደ እንትን የምትሄደው ወደ ቁርስ የምትሄደው ማለት ነው። የምትገባው የፈለግከውን በቃ እንደው ትጠላለክ ማለት በጣም ትልቅ ክፍል አለ። አንዱ መደዳ በጣም የዳቦ አይነት ነው፣ አንዱ መደዳ የብስኩት አይነት ነው፣ አንዱ መደዳ የቸኮሌት አይነት ነው፣ አንዱ መደዳ የከረሜላ አይነት ነው። ከብዙ አይነት ነገር የሚሰራ የብስኩት አይነት አለ፣ የቸኮሌት አይነት አለ፣ የከረሜላ አይነት አለ። የፈለግከው ማለት ነው። በቃ ከፈለክ ስቶር ትገባለክ የሆነ በቃ የፈለግከው ነገር ፒክ ታደርጋለክ፣ እየበላል ትወጣ ትችላለክ። ከዛም በኋላ ፕልን በቃ ይሄ እንዴት ነው በጣም ቅንጦት። ግን የእውነቴን ነው የምልክ በቃ ማንም ሰው ሳያየው ማለት ነው የሚበላውን ነገር ማንም ሰው ሳያየው ሊበላሽ ይችላል። ሁሉም ገና ከእንቅልፉ ሲነሳ በድብርት ነው፣ ተጫጭኖ ነው፣ ባዶነት ነው። ይሄ የሞላ ሁሉ ነገር የሞላው ያለበት ቤት ሳይሆን በቃ ይሄ ባዶነት ያለበት ቤት፣ ሁሉም ባዶነት እና ብቸኝነት የሚሰማው አይነት ቤት ነው። በቃ ኦና ቤት ማለት ነው። ኦና ቤት የእውነቴን ነው። በቃ በጣም ብዙ ጊዜ መጠየቅም ማውራትም የማልፈልገው የሆነ የላይፍ ፓርቴ ያ የላይፍ ፓርት ነው። እና ስንት ዓመት ነው እዛ? ምንም ኢትዮጵያ ሳልመጣ ወደ 5 ዓመት 6 ዓመት አካባቢ ምንም ኢትዮጵያ ሳልመጣ እንዲህ መመላለስ ምናምን ግን ሲሆን ከ10 ዓመት በላይ እየተመላለሱ እያዩ እየጎበኙ ምናምን ከሆነ ከ10 ዓመት በላይ ማለት ነው። ከዛን ማኔ አንድ ጊዜ የመጨረሻ ፕሪሜዲስን 4 ዓመት ነበረ የተማርሽው? አዎ ፕሪሜዲስን 4 ዓመት ነበር። እና ፕሪሜዲስን እንዴት 4 ዓመት? አንድ ዓመት አይደለም ፕሪሜዲስን? ፕሪሜዲስን 4 ዓመት ነው። ኦኬ 4 ዓመት ነው። እና ከዛን 4ኛው ዓመት የመጨረሻው ዓመት ላይ እኔ ህልም አየሁ ማለት ይሄ ላይፌን ኮምፕሊትሊ ትራንዚት ያደረገው ይሄ ነው ህልም ማለት ነው። ህልም ነው ያየሁት። እና ያየሁት ህልም ምን መሰለክ? የሆነ በረሃማ አካባቢ ምንም የሌለበት በቃ ምንም የሌለበት አሸዋ በረሃማ አካባቢ ሄጄ ከዛን በጣም ትልቅ ተራራ አለ። ያንን ተራራ እኔ እኔ አላየውም፣ ግን ምርኩዙን አየዋለሁ። ምርኩዝ ነው የሚባል ምርኩዝ አለ ስቲክ እሱ ስቲኳን አያታለሁ። በዚች ጋር ውጪ እያለ እንደዚህ ዙሪያ ጥምጥም እንደዚህ ተራራውን ያስወጣኝና ልክ ተራራው አናት መጨረሻ ላይ እወጣለሁ። ልክ መጨረሻ ላይ ስደርስ ተራራው አናት ጨርሼ መጨረሻ ላይ 3 ለጥ ያለ ሜዳ አለ። ከዛም በኋላ እሱን ደግሞ መሀል አናት ይወስደኝና ድምፅ ብቻ ነው የምሰማው አላይም። ከዛን ቆፍሪ ይለኛልና አለቱን ቆፍራለሁ ውይ እያልኩ ማለት ነው። ያንን ህልም ያየው ቀን ህልም አላይም አይቻለቅምና እንደውም አንዳንድ ጊዜ ጧጧት ከእንቅልፋችን ስንነሳ እስቲ ድሪም ያደረጋችሁትን ነገር ንገሩኝ ትለን ነበረ። እና አይቼ አላቅም። ሌሎቹ እንደውም ይነግሯታል። ሌሎቹ ልጆች እንደዚህ ድሪም አድርጌ ምናምን ይሏታል። እኔ ግን የዛን ቀን ድሪም አረኩኝ እኮ እንደዚህ ያየሁኝ ብዬ ነገርኳት። ያየሁትን ድሪም ማለት ነው። ከዛ ምን ፊል አረግ ስትለኝ የእውነት እኔ እንዴት እንደሆነ አላቅም፣ እንዴት እንደተናገርኩኝ አላቅም። ሌላ ጊዜ እንደዚህ አልናገራትም። የዛን ቀን ግን በቃ የሆነ ልቤ ድንድን ብሎ ነው የነገርኳት። አይ ማም
አንቺንም አጣሻለሁ፣ አሁን ያለኝን ነገር ሁሉ አጠዋለሁ፣ ባዶ 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 ምድረ በዳ ላይ ምንም የሌለበት ቦታ ላይ ብቻዬን እሆናለሁ እና የኔን ነገር እኔ ራሴ ነኝ የምሰራው አልኳት ማለት ነው። እና ምንም አላለችም። ቁርስ ምትበይ ከሆነ ቢና ወደ ክላስ ይውሰድሽ አባታችሁ ምናምን አለች። ከዛን 3 ቀን አኮረፈችኝ ማለት ነው። አሁን ዛሬ ነው እንጂ የገባኝ ያኔ ምንም አልመሰለኝም። ለካ አሁን እኔ የዛን ጊዜ ይሄ የጥንቆላው ዓለም ውስጥ ምናምን እየገባውኝ ስለነበረ እኔ የምናገረው ነገር ብዙ ይሆናል ስለሚሆን እሷ በቃ ያንን ይሄ ፓወርፉል እንደሆነ እያየች ስለሆነ እኔ የምናገረው ነገር የማየው ነገር ፓወርፉል እየሆነ ስለሆነ እኔ አይቼ የተናገርኩት ነገር እንደሚሆን እርግጠኛ ስለነበረች አስቆጥቷታል። እኔ ደግሞ ዝም ብዬ ነው የተናገርኩት እንጂ ውስጤ ምንም ነገር የለም። ስሜት አልባ ነው በቃ ምንም። መንፈሱ ወደ ውስጥሽ እየገባ የእነሱ መንፈስ በውስጥሽ እየገባ እሷ ኢነርጂ ሰጥቶኛል እና በጣም እሷ ትጠነቀቃለች። እኔ ለምናገረው ነገር እንደ ቀላልና ተራ ነገር አታየውም። እኔ ደግሞ አይገባኝም እሱ እና እንደ ተራ ነው የተናገርኩት። የተሰማኝን ነገር ምን ተሰማሽ ተናገርኩ። 3 ቀን ግን አኮረፈችኝ። ከዛ እኔ ግን እሷ 3 ቀን አኩርፋኝ እኔ 3ቱን ቀን ተከታታይ ህልሙን አየሁት ማለት ነው። ራሱን ከዛን ደግሞ ለምን አኮረፍሽኝ ምናምን ብዬ አልተጨነኩም። ምንም አልመሰለኝም። ትዝም አላለችኝ በቃ ምንም ማለት ነው። ከዛም በኋላ 3ኛው ቀን ስታናገረኝ እኔ እኮ እንደዚህ አንቺ 3ቱን ቀን አኮረፍሽኛል፣ እኔ ግን 3ቱንም ቀን እንደዚህ ህልም አየሁ እና በቃ እንደዚህ ነው እኔ እንደዚህ ነውና አጣሻለሁ አልኳትኝ። በቃ አንቺን ብቻ አይደለም ሁሉን አጣለሁ ነው ያልኳት እና እኔ ነኝ እንደገና ላይፌን የምሰራው ህይወቴን የምሰራው አልኳት። ከዛም በኋላ ወር ቤት ተቆለፈብኝ ማለት ነው። ትምህርት ቤት ቀርቼ ወር ኦልሞስት እያለቀ ስለሆነ አልቋል። በር ተቆለፈብኝ። ምግብ እዛው እንዲሰጠኝ እንዳልወጣ ከግቢ እንዳልወጣ ምናምን። ድሮም አንወጣም ሲጀመር ሴኩሪቲው ከባድ ነው አንወጣም። ግን ደግሞ የትም አላቅም ወዴት ይሄዳለሁ እና ሲሄድ በመኪና ስመጣ በመኪና ምንም ማቀው ነገር የለምና እሷ ግን እንደዛ አደረገች ማለት ነው። ምንም አልመሰለኝም ማለት ልቤን ምን እንዳደነደነው አላቅም። ግን ምንም አላስጨነቀኝም፣ ምንም አልመሰለኝም። ግን ምንድነው ያኔ ወስኜ ነበር በቃ ኢትዮጵያ ሄዳለሁ፣ ከዛ ጀምራለሁ እንደ አዲስ ማለት ነው ከአሜሪካ ኢትዮጵያ ሄድና መለስና ህይወትን እንደ አዲስ ጀምራለሁ። ከዛ በቃ ከራሴ ጋር የተስማማሁት ያኔ ማለት ነውና ወራ ኩርፋይ ምናምን አናገረች። ልታናግረኝ ሞከረች። እሺ አሁን ስትለኝ ምን ላርግልሽ አለችኝ። ከዛን ጀርመኒ እንሄዳለን። ከዛን ጀርመኒ ሄደን ምናምን ወር ከ15 ቀን ምናምን ቆይተን ምናምን መጣለን። ፍራንስ እንሄዳለን ምናምን አለች ማለት ነውና እኔ ደግሞ አይ ሁሉንም አልፈልግም፣ ኢትዮጵያ ነው መሄድ የምፈልገው፣ ምንም አልፈልግም በቃ እና ከዛን የዛን ጊዜ በጣም ሆቶናን የተናገረችው ነገር ምንድነው? አንደኛ ኢትዮጵያዊ ጥጋብ አይችልም አለች። ኢትዮጵያዊ ነሽ፣ ደምሽ ኢትዮጵያዊ ነው፣ ምንም ቢሆን ደምሽ ኢትዮጵያዊ ነው እና ኢትዮጵያዊ ጥጋብ አይችልም በቃ እሱ ነው። እና ጠግበሽ ነው አውቀዋለሁ፣ መጀመሪያ አውቃለሁ ከኢትዮጵያዊ ጋር በደንብ ኖር ያለው እና ውሸትና ይሄ ጥጋብ ደሙ ውስጥ ነው ያለው። ኢትዮጵያዊ አይጠራም፣ እንደዛው ነሽ ነው እና ኬት እንዳነሳዎች ታውቂያለሽ አለች ማለት ነው። እንግሊዘኛ ማውራት የምወድሰው አይደለሁም፣ በጣም ነው የሚያናድደኝ እንግሊዘኛ ማውራትና እንግሊዘኛ እኔ እንጃ የሆነ በቃ እነሱ የኛን ቋንቋ እንዲያው ቢያወሩ ነው ደስ የሚለኝና ከዛን የዛን ቀን አሁን ይሄን ያነሳሁት ለመሰለ ማን እንግሊዘኛ እንደዛ መናገር እንደምችል አላውቅም። ወይኔ ልበላት ወስደሽ ጣይኝ እዛው ያነሳሽን ቦታ እዛው ጣይኝ፣ እንዴት እንደምነሳ ሳይሻለሁ፣ ገና አንቺን መራሻለሁ። በቃ እሳት ሆንኩ ማለት ነው እና ልትመልሰኝ አልቻለች። ከዛን እኔ ልመና ነው የመጣው። በቃ እኔ ልመና ልታረጋጋኝ አልቻለች። እንዴ እንደዚህ ያልሽኝ ደግሞ እኔ ለምናኝ ነው እንጂ ወሰደችኝ። እውነት ለመናገር ለምናኝ ነው የወሰደችኝ።